جهنم 1000 ዓመት አላህ እንድትገል አደረጋት ቀይ ሆነች ሌላ 1000 ዓመት እንድትገል አደረጋት ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ሌላ 1000 ዓመት እንድትገል አደረጋት ጥቁር ሆነች አሁን ድቅድቅ ያለች ጥቁር ሆና የአላህን Subhanahu Wa Ta'ala ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀች ነው ያለችው ልታሰቃያቸው የአንድ ካፍር ጀሃነም የገባ አመፀኛ አንቢባይ አፈንጋጭ ጀሃነም ውስጥ ሆኖ ስቃዩ እንዲበረታ ሰውነቱን አላህ ከማግዘፉ የመጣ ከአንድ ተከሻ እስከ አንደኛው ተከሻው 3 ቀን ያስኬዳል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እንደማን አካሄድ በሰው እግር ነው በሰው እርምጃ ነው ወይስ በተራ ፈረስ ነው لا والله በጣም ለሚጋልብ ጋላቢ በ3 ቀን የሚቋረጥ ያክል ስፋት ይኖረዋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል አላህ ይጠብቀን የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል የሆድ ዕቃው ከታች ይወጣል ይህም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق انك انت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፍ አልነበረ አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار يا أهل الجنة أن أنت جنة سووشوي من البات أبات نور الجنة أفنقاج لجو جهنم قبتو النات تنور اللج أفنقاج لجو جنة جهنم قبتا أباتي هوي وندمي هوي أقوتي هوي وأدنياي هوي بلو هدي جنة التارالو أباكاتو كقبر سنوت أمت من نارها بستكايتون نبرة قياما ميدا لايمت من نارها بستكايتون نبرة ودزيهم سن الندات من نارها بستكايتون نبرة أهن تمنا رهبن مقاقام አልቻልንም ጠማን ራበን ብለን ስንል ሚሰጠን የባሰ ስቃዩን የሚያበረታ ረሃቡን የሚጨምር ነገር ነው እባካችሁ ትንሽ ውሃ ወደኛ እስኪ ስጡን አፍስሱልን አቀብሉን አው ሚማ ረዘቀኩም الله ውሃ የግድ ውሃ መሆን የለበትም ሌላም ቢሆን አንጀት የሚያርስ ነገር ስጡን ይሏቸዋል እባካችሁ ዘኑልን እባካችሁ አድኑን እሳት በላችን ካቴና ሰውነታችንን ቆራረጠን ማንም መልስ አይሰጣቸውም ይልቁንስ እርስ በርሳቸው ይረጋገማሉ እንደውም ተስፋ እንዲያስቆርጧቸው ኢነላህ ሐረመሁማ ዐለል ካፊሪን አላህ Subhanahu Wa Ta'ala አላህን የረሱ ሰዎች አላህን ያመፁ ሰዎች የጀነትን ምግብ እንዳይበሉ እርም አድርጎባቸዋል ይሏቸዋል فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي المبعوث رحمة للعالمين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته أنذرتكم النار إن شاء الله تعالى بجهنمنا بالله سبحانه وتعالى لا أمز أن يوش بازقاجات بهونتشو يا سول جوتشي أمز أن يوشلو مسبس بهونتشو جهنم بتملكته إن شاء الله تعالى قرآن وچن حديث وچن إيانسان راساتشنن الله سبحانه وتعالى عندهم فرانا جهنم من النت أوكان راساتشن كذيه جهنم ماملت من شلبت هونيتا أنام مشاتش زند راساتشنن لما قسز ودا الله لمن ملس يردون زند إن شاء الله تعالى بزيه زوريا يتبالو قرآن وچن حديث وچن لما يسأل مكرا لن الله سبحانه وتعالى قلب ستوت بسماو نجر كم يتقم الله يرغن አብዛኛው የሰው ልጆች ቀልባቸው በጣም ደርቀዋል በአዱንያ ዙሪያ ወይም ደግሞ በአዱንያ ጉዳይ ላይ ራሳቸውን በጣም መሽጉሎችና ቢዚዎች አድርገው ስለ አዱንያ እንጂ ማሰብም ሆነ ስለ ሌላ ነገር መጨነቅ አያቆም ተዝም አይላቸውም ልክ ደግሞ በአዱንያ ጉዳይ ማሰባቸውን ሆነ መጨነቃቸውን ትተው
ትንሽ የሆነ ረፍት ሲያገኙ ስለ ውስጥ ጉዳያቸው ስለ ልጆቻቸው ስለ አዱንያ ሌላኛው ዓለም ማሰብን ይጀምራሉ ስለ አኺራ ስለ ጀሃነም ስለ ጀነት በሚነገርበት ሰዓት ስለ ጀሃነም በሚወሳበት ሰዓት ለልቦቻችን አዲስ ይሆናል አብዛኛው ሰው ስለ ጀሃነም ሲሰማ ሊጨንቀው ይችላል ቁጭ ብሎ ማድመጥም አይፈቅድም قلما تنصت إليه الآذان ጥቂቶች ናቸው ስለ ጀሃነም ሲወራ ስለ ጀነትና ስለ አኺራ ሲወራ ሆን ብለው ቁጭ ብለው የሚያደምጡት ነብዩ ግን ሰለላሁ ዐለይሂ ወሰለም ብዙ ጊዜ ሰሃቦችን ውስጣቸውን በሚያስፈራ በሚያርበተበት ልባቸውን በሚያስደነግጥ ምክሮች እየቆዩ ይለግሷቸው ነበር ይመክሯቸው ነበር እናንተ ሰዎች ሆይ ጀሃነምንም ጀነትንም አይቻለው በጣም ያስከፋሉ በማለት ረሱሉ ሰለላሁ ዐለይሂ ወሰለም ይመክሯቸው ነበር እነዚህ ሰሃቦችም ልክ ይሄን ከነብዩ ሰለላሁ ዐለይሂ ወሰለም ምክራቸውን ንግግራቸውን እንደሰሙና የነብዩ ሰለላሁ ዐለይሂ ወሰለም ቃላቸው ገና ትንፋሻቸው ሳይቋረጥ መልቀስን ይጀምሩ ነበር ጭንቅላታቸውን በመጠቅለልም ወደ ውስጥ በመሸፈንም ማልቀስን ይጀምሩ ነበር የዛሬ ነፍሳችን ደግሞ የኛ የሰው ልጆች ነፍስ ከነሱ የበለጠ ስለ ጀሃነም ሊነገራትም ይገባል ከነሱ የበለጠ ለናለቅስም ይገባናል አላህ Subhanahu Wa Ta'ala ስለ ጀሃነም ሰዎችን በጣም አስጠንቅቋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀሃነምን በጣም አስጠንቅቀዋል አላህ Subhanahu Wa Ta'ala فأنذرتكم نارا تلظى በጣም ትንቀለቀል የሆነችን እሳት አስጠንቅቄያችኋለሁ ብለዋል إنها لإحدى الكبر ጀሃነም ደግሞ በጣም የሰው ልጆች ትኩረት ሊሰጡት በህይወታቸው ሊሰጉትና ሊፈሩት ሊጠነቀቁት ከሚገቡ ታላላቅ ኃያል ነገሮች ውስጥ አንዷ ጀሃነም ናት ብሎ አላህ Subhanahu Wa Ta'ala ተናግሯል እንደውም አላህ Subhanahu Wa Ta'ala የሰው ልጆችን በምንም አላስፈራራቸውም በምንም አላስጠነቀቃቸውም ጀሃነምን ካስጠነቀቀውና ካስፈራራው የበለጠ ጀሃነም ውስጥ ያለውን ስቃይ ጀሃነም ውስጥ ያለውን ግለት የጀሃነም ሰዎች ምን እንደሚበሉ ምን እንደሚጠጡ ምን እንደሚለብሱ የጀሃነም ካቴናዎችን የጀሃነም ሸለቆችን እነዚህ ነገሮችን በአጠቃላይ አላህ Subhanahu Wa Ta'ala ለሰው ልጆች ቁርአን ውስጥ ይገልጻል ቁርአንን በጥሞና ማንበብ የሚችል ሰውና ለማንበብ የሚሞክር ሰው ይህን ነገር በቀላሉ ማስተዋልና ራሱን መምከር ይችላል ነዓም አላህ Subhanahu Wa Ta'ala እሳትን ፈጥሯታል አላህን ያስቀየመ የአላህን ድንበር የጣሰ ሁሉ እሳትን መቅመሱ አይቀርም ስለሆነም አላህ Subhanahu Wa Ta'ala ያዘዘንን መታዘዝ እስካልቻለን የከለከለንን መከልከል እስካልቻለን ድረስ ያለን መመለሻ ምንድነው የምለው ሊያሳስበንና ሊያስጨንቀን ይገባል ኢማሙ ሙስሊም ረሂመሁላሁ ተዓላ ሰሂሃቸው ላይ አቡ ሰዒድ አልኹድሪ ከሳቸው በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ የቂያማ ቀን አንድ ፈጣሪ ይጣራል ሁሉም ኡመት ሁሉም ህዝብ ያመልከው የነበረውን ነገር ይከተል ተብሎ እንዲጣራ አላህ ያዟል የትኛውም የሰው ልጅ አይቀርም ሁሉም ያመልከው የነበረውን ነገር ቢከተል እንጂ ታቦት ያመልክ የነበረውም እንጨት ያመልክ የነበረውም እሳት ያመልክ የነበረውም ሁሉም ተከትሎ ይሄዳል ሁሉም ደግሞ ከአላህ ውጪ ይመለኩ የነበሩ ነገሮች አምላኮቻቸው የሚገዟቸው የነበሩ ተከትለዋቸው ወደ ጀሃነም ይሄዳሉ አላህ Subhanahu Wa Ta'ala በብቸኝነት ይገዙ የነበሩ ሰዎች ሲቀሩ እዛ ውስጥ አላህን ከልቡ የሚፈራም አለ እምነቱ ላይ ብቻ ጌታው ላይ ማያሻርክ ማያጋራ ብቻ አለ ጥሩም ክፉም የኢማን ልዩነት ያለውም ትልቅ ኢማን ያለውም ትንሽ ኢማን ያለውም ተሰብስበው አንድ ቦታ ላይ ይቀራሉ በአላህ ብቸኝነት ያምኑ ስለነበረ የተወሰኑ ደግሞ ክርስቲያኖችና ይሁዶችም እዛ ቦታ ላይ ይቀራሉ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም فيقال لهم ما كنتم تعبدون ምንድን ነበር የምታመልኩት ተብለው አህለል ኪታቦች ይሁዶች ይጠየቃሉ እነሱም ዑዘይር የሚባለውን የአላህን ልጅ ዑዘይርን ነበር የምንገዛው ብለው መልስ ይሰጣሉ የአዱንያ ጅልነታቸውን እዛም ይደግሙታል የኔ መላእክቶች ምን ይላቸዋል ዋሻችሁ አላህ Subhanahu Wa Ta'ala ልጅም አልነበረው ምስትም አልነበረው ኪስ መጥቶ ደግሞ ልጅ ለአላህ ለጠፋችሁለት ብለው ያዋርዷቸዋል ከዛም ይህን በደነጋጤ ላይ ያሉ ለመሆኑ ምን ትፈልጋላችሁ ተብለው ሲጠየቁ ጌታችን ሆይ በጣም ጠምቶናል አጠጣን ውሃ ይሉታል ወደፊት ለፊት ያሳዩአቸውና ወደዛ ማየት ትችላላችሁ ይታያችኋል እዛ ጋር ያለው ተብለው ሲጠየቁ አዎን እናያለን ከዛም ሲሄዱ አላ ተሪዱን ታዲያ እዛ ጋር ሄዳችሁ ያለውን ውሃ አጠጡም እንዴ ብሎ ይጠየቃሉ ወደዛ ይሄዳሉ ልክ ሄደው ሲያዩ ገና ውሃ ሳይሆን የሚያገኙት ጀሃነም እርስ በርሷ ስትባላ ያገኙታል ውሃ እንጠጣለን ብለው በተቃጠለ እንጀታቸው ሲሄዱ ገና እሳትን ያገኛሉ እዛ እሳት ላይ ከመጀመሪያ እስከ መጨረሻቸው እሳት ላይ ይንጠባጠባሉ እሳት ላይ ይወድቃሉ እስከ መጨረሻው ሲሰቃዩ ይቆያሉ በዚሁ መልኩ ነሳራዎች ወይም ክርስቲያን ነን ባዮች ይጠየቁና ማን ነበር ይጠሩና ማን ነበር የምታመልኩት ኢየሱስን
ዋሻችሁ ለአላህ ልጅም አልነበረውም ምስትም አልነበረውም እንደዛው ምን ትፈልጋላችሁ ውሃ እንፈልጋለን ወደዛ አይታያችሁም ፊት ለፊት ይባላሉ ውሃ ተመስላ ጀሃነም ትቀመጥላችኋለች ሄደው ሲያዩት ግን እሳት ናት እስከ መጨረሻ ጀሃነም ውስጥ ይከተታሉ በተራባ አንጀታቸው ውሃን ሳይሆን የሚያገኙት የአላህ ቁጣ አላህ Subhanahu Wa Ta'ala አመፀኞች የሚቀጠባትን ጀሃነም ውስጥ ሄደው ይገባሉ ይኔ ማን ይቀራል በአላህ Subhanahu Wa Ta'ala ሳይጋሩ አላህን በብቸኝነት ያመልኩ የነበሩ ጥሩ የሆኑ ጥሩ ያልሆኑ ወይም ደግሞ በቂ ኢማን ያላቸው ያሌላቸውም እዛ ቦታ ላይ ብቻቸውን ይቀራሉ መላእክቶች ይመጡና ምን ተጠበቃችሁ ብለው ሲጠይቋችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድን የጠበቃችሁት ብለው ይጠይቋቸዋል ጌታችንን ይላቸዋል ከዛም አላህ Subhanahu Wa Ta'ala በሌላ መልኩ ሆኖ በቁርአንና በሐዲስ በተገለጸልን መልኩ ሳይሆን በሌላ መልኩ ሆኖ ይመጣና እኔ ነኝ ጌታችሁ ሲላቸው ላ አንተ አይደለህም ጌታችንን እናቀዋለን ቁርአን ላይ ሐዲስ ላይ ነብይ ነግረውናል በቁርአን ላይ ተገልጾልናል ከዛ አላህ Subhanahu Wa Ta'ala ትንሽ ቆይቶ ይገለጽላቸዋል አላህን Subhanahu Wa Ta'ala በሐቂቃው በቁርአንና ሐዲስ በተገለጸው መልኩ ሲያዩት አላህ መሆኑን አውቀው ለአላህ ስጁድ ይደፋሉ ይኔ አላህን Subhanahu Wa Ta'ala ከልባቸው ከውስጣቸው ያመልኩና ይሰግዱለት ያጎበድዱለት የነበሩ ሁሉ ከመራቸው ሲሰግዱ አስመሳይ ሙስሊሞችና አስመሳይ አላህን ተገዦች ጀርባቸው አልታጠፍ ብሎ ይቀራሉ እዛ ቦታ ላይ አላህ Subhanahu Wa Ta'ala ይኔ አመፀኞችና አስመሳዮች እንዲያዙ ያዛል ለአላህ ከልባቸው ባዱንያ ይሰግዱ የነበሩ እዛም አላህን ሲያዩ ከልባቸው ይሰግዳሉ እንቢባዎችና አስመሳዮች ጀርባቸው ልታጠፍ ብሏቸው ሲቀሩ እንዲህ አይነት ጠማሞችና አስመሳዮችን እንዲያዙ አላህ Subhanahu Wa Ta'ala ያዛል ይያዛሉ ወደ ጀሃነማቸው ይነዳሉ ወደ እሳታቸው ተቀጥተው እንዲመለሱ ወይም ደግሞ የሚዘወትሩት እንዲዘወትሩ በአላህ ያመኑት ወደ ጀነት እንዲገሰግሱ ይኔ አላህ Subhanahu Wa Ta'ala የሰገዱትን ተነሱ ይላቸዋል ይነሳሉ ጀሃነም ላይ ድልድዩ ይዘረጋል ሸፋዓ ይጀመራል መልጃ ይጀመራል ነቢያቶች በጀሃነም ጫፍ ላይ ቆመው ሰለም ሰለም ኡመቴን አደንልኝ ማለትን ይጀምራሉ ከዚህም ሐዲስ ሙስሊም በሰሒሐቸው ውስጥ ከዘገቡት ሐዲስ ከነብዩ አንደበት ሰለላሁ ዐለይሂ ወሰለም ካፍሮች ሙናፊቆች ጥሩ ሰዎች ሁላቸውም ወደ አላህ Subhanahu Wa Ta'ala እንደሚጓዙ በአላህ Subhanahu Wa Ta'ala ያጋሩ የነበሩና ያስመስሉ የነበሩ ሁሉ ወደ ጀሃነም እንደሚነዱና እውነተኛ ሙእሚኖች ወደ ጀነት እንደሚጓዙ ከዚሁ መረዳት እንችላለን እደን የአንቺ የኔ መመለሻችን የት ነው ጀሃነም ነው ወይስ ጀነት ነው ወይስ አላህ ፊት መዋረድ ነው እደን ሁለተኛው ቆም ብለን የምናየው ነገር طريق النار የጀሃነም መንገድ ምን ይመስላል ለሁሉም መንገድ አለውና የጀነትም የጀሃነም መንገድ አለ የጀነት መንገድ ምንድነው የጀሃነም መንገድ የቱ ነው ከራሳችን ጋር ተያያዥ የሆነውን የጀሃነም መንገድ በመናይበት ሰዓት የጀሃነም መንገድ ውድ ይሁን ወንድሜ ውድ ይሁን እህቴ በጣም ብዙ ቅርንጫፎች አሉት ከነዚህ ቅርንጫፎች መሃል ከነዚህ የሚያዳርሱና ጥገኛ ወይም ደግሞ አቋራጭ መንገዶች መሃል የትኛውንም መንገድ የተጓዘ ሰው ወደ ጥፋት ወደ ውርደት ወደ ስቃይ ወደ ጀሃነም ያደርሰዋል ወደ አላህ ቁጣ ያደርሰዋል ወደ አላህ ጥላቻ አይቀጡ ቅጣት ወዳለበት ጀሃነም ያደርሳል ይሄ የጀሃነም መንገድ በዚህ መንገድ ዳር ላይ ሸይጣን አለ የሸይጣን ደጋፊዎች አሉ ሁሌም በየቦታው በየዘመኑ በየጊዜው የተለያየ ልብስ ለብሶ የተለያየ አካሄድ የተለያየ አቋምን ይዘው የሸይጣን ረዳቶች አሉ ወዴት የሚወስዱ ወደ ጀሃነም መንገድ የሚጣሩ ይሄ መንገድም ዙሪያው ነፍስያ በመትወደው ነገር ተከቧል ስሜትን በሚያስደስት ነገር ተከቧል ነፍሶች በሚወዱት ነገር ተከቧል ይሄን ነገር የሰራ ሰው የጀሃነም መንገድ ጥሶ መሄዱ በጣም ይቀለዋል መጥፎ ነፍሶች በአጠቃላይ ይወዱታል እዛ ውስጥ የሚያዝናኑ ነገሮች ሁሉ አሉ እዛ ውስጥ የሚጓዙ ሰዎችን ነፍስያቸው ከንቱ ምኞትን ታስመኛቸዋለች ሸይጣንም ይሸውዳቸዋል እዛ ውስጥ ያሉ ሰዎች ሁሉ ሐቂቃ ግልጽ አልሆነላቸውም እውነታውን አልተረዱም እንቅልፍ ላይ ነው ያሉት ለምን ተፈጠሩ ማያቁም ወዴት እየተጓዙ እንደሆኑ ማያቁም በሐቂቃው ግን አላህ የተቆጣባቸው ሰዎችን መንገድ እየተጓዙ ነው ለዚህም ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለትክክለኛውና ትክክለኛ ላልሆነው መንገድም ቆንጆ ምሳሌ ነብይ አስቀምጠውልናል ትክክለኛው መንገድ ምን እንደሆነና መጥፎ መንገዱ ምን እንደሆነ ረሱሉ አስቀምጠውልናል ምን አሉ አላህ ምሳሌ ያደረገ ቀጥተኛው መንገድ አላህ በምሳሌ ገለጸላችሁ ይሄ ቀጥተኛው መንገድ አንድ መስመር ነው ከዚህ ከቀጥተኛው መንገድ ጎን ለጎን አጥሮች አሉ እዚህ አጥር ላይ ደግሞ በሮች አሉ የተከፈቱ በሮች አሉ በሩ ላይ ደግሞ መጋረጃዎች ዝቅ ተደርገው ተጋርደዋል በዚህ በስራቱ በር ላይ
አንድ ተጣሪ አለ ቀጥተኛው መንገድ ጫፉ ላይ ተጣሪ አለ ምን ይላል እናንተ ሰዎች ሆይ هلموا ادخلوا الصراط المستقيم جميعا ولا تفرقوا በሩ ላይ ቆሞ ጫፉ ላይ ትክክለኛው መንገድ መስመር በር ላይ ያለው ተጣሪ ምን ብሎ ይጣራል እናንተ ሰዎች ሆይ ኑ ወደዚህ ቀጥተኛው መንገድ ያዙ አትለያዩ ወደ ሌላ ቦታ አትሄዱ ብሎ ይጣራል በሌላ በኩል ደግሞ ከስራጡ ላይ በኩል ከቀጥተኛው መንገድ በላይ በኩል ጫፉ ይጣራል ምን ብሎ ይጣራል ከሚጓዙ ሰዎች መሃል ወደ ግራና ወደ ቀኝ ካሉ አጥሮች ከበሮች መሃል ከፍቶ ሊገባ ሲፈልግ ተው ወየወለ ይሄን በር አትክፈተው ይሄን በር ከከፈትከው ትገባዋለህ ቀጥተኛው መንገድ መጓዝተህ ወደ ግራ ወደ ቀኝ ያሉ የተጋረዱ በሮች መጋረጃውን ከፍተህ ከገባህ ትጠፋለህ ብሎ የሚጣራ ተጣሪ አለ ሐዲሱን ኢማም አህመድ ዘግበውታል እዚህን ማዕና ሲተረጎም ምን ይላሉ ስራጥ ብሎ መቀጥተኛው መስመር ብሎ ማለት እስላም ነው በግራና በቀኝ በኩል ያሉ አጥሮች ማለት ደግሞ የአላህ ድንበሮች ናቸው አላህ حرام ያደረጋቸው ነገሮች ናቸው ወይም ደግሞ የአላህ ድንበሮች ናቸው አጥሮች ማለት አጥሩ በር ላይ የተጋረዱ መጋረጃዎች ደግሞ የአላህ Subhanahu Ta'ala حرام ያደረጋቸው ነገሮች ናቸው ከዳር ሆኖ የሚጣራው ተጣሪ ደግሞ የአላህ መጽሐፍ ነው ቁርአን ነው ከስራጡ በላይ በኩል ሆኖ የሚጣራው ደግሞ አላህ የአማኙ ልብ ላይ ማስተዋል እንዲያስተውል እንዲከሰት የሚጥለው የሆነ የአላህ Subhanahu Ta'ala ተሰጥኦ ነው ኢዘን በቀጥተኛው መንገድ የተጓዘን ሳለ ወደ ግራና ወደ ቀኝ እንድንል የሚያደርጉን ስሜቶች በአጠቃላይ የሚጣሩ ተጣሮች በአጠቃላይ ከቀጥተኛው ወደ አላህ ከሚወስደው ከቁርአን ከእስላም እንድንወጣ የሚያደርጉን ነገሮች ናቸው ነፍስያችንና ስሜታችን ከቁርአን ከሐዲስ ከሸሪዓ አውጥተው ወደ ሌላ ነገር ሊያታሉና ሊዘቁን ሲፈልጉ የአላህን ድንበር እየጣሰን እንደሆነ ከዚህ ነገር መረዳት እንችላለን አሁን የጀሃነም መንገድ ብሎ ማለት በጣም አስቀያሚ መንገድ ነው በጣም ዘግናኝ መንገድ ነው እዛ ውስጥ ከሳራ አለ ውርደት አለ የጀሃነም ሸለቆች እዛ በዛ መንገድ ከሄደን ነው የሚጠብቁን ያመፀኞች ሁሉ መጨረሻም በዛ መንገድ የተጓዙ ሰዎች እዛ ተሰብስበው ይገኛሉ والله አስቀያሚ መንገድ ቢኖር ኖሮ ሸይጣን ዳር ላይ ቆሞ ኑ ወደዚህ ብሎ የሚጣራላት መንገድ ነው ከመንገድ ሁሉ አስቀያሚ መንገድ ቢኖር ኖሮ የሰው ልጆችን ጊዜያዊ ደስታን ለማሳካት ብቻ የተዘረጋ መንገድ ነው ኑ ወደኔ ተደሰቱ ብሉ ተዝናኑ በአዱንያ ካልተዝናናችሁ በወጣትነታችሁ ካልተዝናናችሁ መቼ ያለ ሚያታልል ሸይጣን በሩ ጋር ቆሞ የሚጠቁምበት የሚጣራበት መንገድ ነው እኔ ላንተ ብዬ ነው እኔ አንተን ለማስደሰት ብዬ ነው አሁን ሞኞችና በዚህም የተታለሉ ሰዎች ራሳቸውን ጀሃነም ውስጥ ያስገባሉ መጨረሻቸውም የከፋ ይሆናል ጀሃነም ውስጥ ረዳትም ደራሽም ባሌለበት ሁኔታ ሲሰቃዩ ይቆያሉ መጨረሻቸውም አላህ Subhanahu Wa Ta'ala ቁጣውን عذابውን ያዘነበባቸው መጨረሻ ያሌለው ሆኖ እዛሁ ይዘወተራሉ አላህ Subhanahu Wa Ta'ala ጀሃነምን በሚያስከፋ በሚዘገነን በሚያስፈራ መልኩ ገልጾልናል የጀሃነምን ምንነት ነግሮናል አሁን እሳት ራሳችን እሳትን አስጠንቅቄያችኋለሁ ወይም አንደርቱኩም النار ኪተም አይደለም የመጣው ከነብዩ ሰለላሁ ዐለይሂ ወሰለም አንደበት ነው የወጣው ርዕሱን አሁን ሁላችንም እሳትን ልንፈራ እሳትን ልንጠነቀቅና የተጠነቀቅነው ነገርንም ደግሞ ከዚህ ከሰጋነው ነገር ምንድንበትን ሁኔታ ማመቻቸት አለብን አዎ አላህ Subhanahu Wa Ta'ala እሳት እንዳለች ነግሮናል ሁሉም ሰው እሳት እንዳለች ሊያቅና ሊጠነቀቃትም ይገባል قال تعالى وإن منكم إلا واردها كان على ربك حتما مقضيا وإن منكم كنانت وسط منم يسو ذر هونو يسو لج ويم دمو الله يعززون يالتهزز يالكلكلون يكلكلون يالتكلكل باتقالي دمو الله سبحانه وتعالى عقل يسدو هلو إلا واردها جهنمن بشاكرات እንጂ الله سبحانه ከናንተ ውስጥ የሰው ልጅ ሆኖ ጀሃነምን ሳያት ጀሃነምን ሳይሻገራት ወደ ጀነት መሻገር አይችልም ወይም ደግሞ አኺራን አይቶ አኺራ ሄዶ ጀሃነምን እሳትን ማያ የለም ይላል አላህ Subhanahu Wa Ta'ala نعم ከናንተ ውስጥ አላህን የፈሩት በሰላም ይሻገራሉ አመፀኞችና ገፈኞችሳ እዛው ጀሃነም ውስጥ ተንበርክከው እንዲቀሩ አደርጋለሁ ይላል አላህ Subhanahu Wa Ta'ala نعم
እሳት አብዛኞቹ ሰዎች ዘንግተዋታል። ነብይ ግን ሰለላሁ ዐለይሂ ወሰለም ሁለት ታላላቅ ነገሮችን አትርሱ ላ ተንሰው العظيمتين الجنة والنار ትልልቅ ነገሮችን አትርሱ በተአምር ጀነትና ጀሃነም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን ጀነትን ማይረሱ ሊኖሩ ይችላሉ በቀላል የሚገባ መስሎ ስለሚታያቸው። እሳትን ግን የዘነጉ ብዙዎች ናቸው። ለምን? ሙስሊም መሆን ስለ ሙስሊም መሆን ብቻ ከእሳት የሚያድን ስለሚመስላቸው፣ አለባበስና ስም ከጀሃነም የሚያድን ስለሚመስላቸው። ነብዩ ግን ሰለላሁ ዐለይሂ ወሰለም አትርሷቸው፣ በህይወታችሁ ላይ ለውጥ ሊያመጡ ይገባል፣ የግድ ነው خلاص አስተውሷቸው ደጋግማቸው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ለምን? ወለዚ ነፍሲ ቢየዲሂ ህይወቴ በእጁ ባለችው ጌታዬ በአላህ ምን አለው እኔ ማቀውን ብታቁ ኖሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር። አናታችሁ ላይ ጭንቅላታችሁ ላይ እላያችሁ ላይ አፈር ያነሳችሁም በበተናችሁ ባቦነናችሁ ነበር። ሜዳ ላይ ወጣችሁ በተንጫጫችሁም ነበር። ፍራሽ ላይ አልጋ ላይ ተኝታችሁም ባልተደሰታችሁ ነበር በሙሉ ልባችሁ። ከውስጣችሁ የአላህና የጀሃነም ፍርሃቻ ባልጠፋ ነበር፣ ሁሌ በሰጋችሁ ነበር። ነዓም ከዚህ በበለጠም ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሚንበር ላይ ወጡ። ያኔ የወጡት እንደሌላ ጊዜ ሁሉም ያቀውና በቀላሉ ሊቀበሉት በቀላሉ ሰምተውት ሊሄዱ የሚችሉ ንግግር ሊናገሩ አልነበረም ነብዩ የወጡት። ሁሌ የሚናገሩት ለሰው ልጆች የሚመክርና መድኃኒት የሆነ ነገር ነው። ዛሬ ግን ለየት ያለ ነበር። ወጡ ሚንበር ላይ ልቦችን የሚያርበተበት ቃላትን ሊናገሩ ሚንበር ላይ ወጥተው قال أنذرتكم النار እሳትን አስጠንቅቄያችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሚንበሩ እስኪርበተበት የቆሙበት ሚንበራቸው ኹጥባ ሲያደርጉ የሚቆሙበት ሚንበራቸው እስኪንቀጠቀጥ ድረስ ድምጻቸው በጣም እስኪጮህ ድረስ حتى ያለ ድምጽ ማጉያ መስጂድ ውስጥ ሆነው መዲና ከተማ ውስጥ ያሉ ሰዎች እስኪሰሙ ድረስ መንገድ ላይ የሚጓዙ ሰዎች እስኪሰሙ ድረስ በጣም ጮክ ብለው ነብዩ ሰለላሁ ዐለይሂ ወሰለም እሳትን አስጠንቅቄያችኋለሁ ብለው ይጮሁ ጀመሩ። ወለው አነ አሐደን في السوق لسمعه ይላል ራዊው ሐዲሱን የሚናገረው ሰው። ከተማ ላይ ገበያ ላይ ያለ ሰው ቢኖር ይሰማ ነበር ማለት ነው። አብዛኛው መጥቷል እዛ ቦታ ላይ ተሰብስቧልና ድምጻቸውም ጮክ አለ። የለበሱት ከላይ ለብሰውት የነበረው ልብሳቸው እስኪወድቅ ድረስ እሳትን አስጠንቅቄያቸዋለሁ። አቡበክርን፣ ዑመርን፣ ዑስማንን በዚህ መልኩ ከእሳት ያስጠነቅቃሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን እሳት ስንትና ስንት አላህ የሚፈሩ ሰዎች እሷን ከመፍራታቸውና ከመጠንቀቃቸው የመጣ በእልቅሻ በሐዘን በትካዜ ህይወታቸውን አጥተዋል፣ አይናቸውን አጥተዋል፣ የአዱንያን ጥፍጥና ተነስተዋል። ነዓም አላህን ስለሚፈሩ ከአልጋቸው ርቀዋል፣ የአዱንያን ጥፍጥና ከውስጣቸው አውጥተው ጥለዋል። ስንት ደስተኞች ተከፍተዋል። ነብዩ ሰለላሁ ዐለይሂ ወሰለም እኔ እናንተን ይዣችሁ በግድ ይዣችሁ ከጀሃነም ላድናችሁ ሞክራለሁ፣ እናንተ ግን እንቢ ብላችሁኝ ትሄዳላችሁ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። በሌላ ቦታ ደግሞ በሌላ ሐዲታቸው ደግሞ ልክ እሳት ሲነድና እሳት ሲቃጠል ብራቢሮች የእሳት ራቶች መተው እሳት ላይ ለመግባት ሲሞክሩ እሳት ያነደደው ሰው አቅል ያለው ሰው ከሆነ እነሱን ለመመከት እንደሚሞክረው እኔ እናንተን ከጀሃነም ለመመከትና ለመከላከል ለማራቅ ጥረት አደርጋለሁ፣ እናንተ ግን እንቢ ብላችሁ እሳት ውስጥ ትገባላችሁ። የእሳት ራቷ ብራቢሮቹ እንቢ ብለው እሳት ውስጥ እንደሚገቡ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። አውቀው ይገባሉ፣ ሳያውቁም ይገባሉ። እሳት አውቀው ወደ ጀሃነም የሚወስዳቸውን ስራ ስለሚሰሩ ነዓም ጀሃነም 1000 ዓመት አላህ እንድትገል አደረጋት፣ ቀይ ሆነች። ሌላ 1000 ዓመት እንድትገል አደረጋት፣ ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ሌላ 1000 ዓመት እንድትገል አደረጋት፣ ጥቁር ሆነች። አሁን ድቅድቅ ያለች ጥቁር ሆና የአላህን ሱብሓነሁ ወተዓላ ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀች ነው ያለችው ልታሰቃያቸው። ነዓም እሳት ልንፈራት ልንጠነቀቃትና ልናስታውሳት ሁሌም ይገባናል። ደጋጎችም ያስታውሷት ነበረ። ሱፊያን ረሒመሁላሁ ተዓላ ታላቁ ታቢዒ ከእንቅልፉ ይነቃና ደንግጦ ይነሳል። ከፍራሹ ተረብሾ ሰውነቱ እየተንቀጠቀጠ ይነሳና እሳት እያለ ይጮሃል። ወይኔ እሳት እያለ ይጮሃል። እሳትን ማስታወሴ ጀሃነምን ማስታወሴ እንቅልፍ ነሳኝ፣ የህይወትን ጣዕም አስረሳኝ፣ የህይወትን ደስታ አስረሳኝ። ከዛ ውዱእ ያደርጋል።
ይሰግዳል ከዛ ምን ይላል اللهم ጌታዬ ሆይ انك عالم بحاجتي غير معلم ጌታዬ ሆይ አንተ የኔን حاجه የኔን ጉዳይ የኔን ትልቁ የሚያስጨንቀኝን አላማዬን ታውቃለህ ማንም እስኪያሳውቅህ ድረስ አትጠብቅም እኔ ካንተ መፈልገው فكاك رقبتي من النار فكاك رقبتي من النار እኔን ከእሳት እንድታደነኝ ከእሳት ነፃ እንድታወጣኝ እንድታደነኝ ነው ትልቁ አላማዬ እያለ ይጮህ ነበር ሌሎችም ቁርአን ውስጥ ማአቲህም ማግኘት እንችላለን أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه من يتاولاي تنيتو ينكرافا يتقلاوابت ميادرنا الله سبحانه وتعالى يستوس عذابون يفرى يسجد سجود يار الرقم يادرك كلنا تشوني إلى الله لا والله بتأمر عيدلون اسكي زاري سل جهنم النورا جهنم من الناس لما استوسنا لمجلس انموكر من الباس የተወሰኑ ነፍሶች ይገሰጹ ይሆናል ከወንጀላቸው ይታቀቡ ይሆናል ከንቅልፋቸው ይነቁ ይሆናል አድማጩም ተናጋሩም ይገሰጹ ይጠቀሙ ይሆናል አላህ ከሱ አይጠብቀን አብዛኛው ሰው ባህሩ የተበላሸ ነው ከአላህ ጋር ያለው አደብ በጣም የተበላሸ ነው ለአላህ ያለው ክብር በጣም የወረደ ነው ወንጀሎች እየተስፋፉ ነው መጥፎ ነገሮች እየተስፋፉ ነው እንደፈለገ በቀላል አብዛኛው ሰው ሪባን እየበላ ነው ዝሙት ላይ እየተዘናጋ ነው ዝሙት ላይ ባይወድቁን የዝሙት መግቢያዎች ላይ አብዛኛው ቸለተኛ የሆነ ነው ሶላት ላይ ተዘናጋ ነው አብዛኛው ደግሞ ሶላተል ጀማዓ እየተወ ነው መዲና ላይ የሚያሾፉት እየበዙ ናቸው ቁርአንን እየተዘናጋ ነው ሰው አብዛኛው ሰው ቁርአንን እየተወ እየራቀ ነው ይሄ ሁሉ እሳትን ስለረሱ ነው አመፀኞች ሁሉ መሰብሰቢያ የሆነችውን እንቢተኞች ሁሉ መታሰር ቤት የሆነችውን በአላህና በዲኑ የሚያፈነግጡ ሁሉ ስርዓት ማስያዣ የሆነችውን እሳትን አብዛኛው ሰው እየረሳ ነው አላህ ምን ይላል أعوذ بالله من الشيطان الرجيم إن جهنم لموعدهم أجمعين جهنم የእንቢተኞችና የካሃዲዎች ያፈንጋጮች ሁሉ መሰብሰቢያ ናት መገናኛ ስፍራ ናት ይላል አላህ Subhanahu Wa Ta'ala እሷም 7 በሮች አሏት ካንዱ ቢያመልጥ ከሌላኛው ያመልጥም አላህን ያስቀየመ ነብይ ሰለላሁ ዐለይሂ ወሰለም እሳት ወደ አላህ ስሞታ አቀረበ ይችላል ግማሽን በላ يعني እርስ በርሴ እየተባላሁ ነው ልብላ ና አንተን ያስቀየሙ ሰዎች አምጣልኝና ላሰቃያቸው ይሄ ካልሆነ ግን እርስ በርሴ እየተባላሁ ነው ብሏል አላህ Subhanahu Wa Ta'ala ስሞታ አቀረበች አላህም ታገሺ ሞላሻለሁ ብሎ ቃል ገባላት አላህን እንፍራ ራሳችንን መንነታችንን እንገምግም የጀሃነም ማሟያ እንዳንሆን እንዝጋ جهنم مستسيدفو የጀሃነም በሮች ሲዘጉ መውጣትም አይችልም ማምለጥም አይችልም አላህን ያስቀየመ አላህ ምን ይላል إنها عليهم مؤصدة في عمد ممددة جهنم እነሱ ላይ የተዘጋች ነው የተደፈነች ነው እንፋሎት ሁሉ ወደ ላይ መውጣት አይችልም ተመልሶ እየገባ ይቀቀላቸዋል ሸሽተው መውጣት አይችሉም እዛ ላይ ደግሞ መሰሶች አሉ መሰሶች ላይ ይታሰራሉም ከላይ ይዘጋባቸዋል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው ከሚገሰጹ አላህ ያደርገን ገፍተው ጀሃነም ላይ ተዘግቶባቸው ታስረው ስቃዩን መቅመስ ሲጀምሩ መውጣትን ይሞክራሉ ማምለጥን ይሞክራሉ ጨካኝ የሆኑ መላእክቶች በዛም በዚህ የመጡ በመዶሻ አናታቸውን ይሏቸዋል قال الله تعالى أما الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الله سبحانه وتعالى እነዚያ ያፈነገጡ ያመጹ እንዲህ ያሉማ فمأواهم النار እነሱ መመለሻቸውና መጨረሻቸው እሳት ናት ይላል መውጣትን በመከሩ ቁጥር ጨካኝ የሆኑ መላእክቶች ይመጡና ተመለሱ ወደ ጀሃነም ወደ እሳት ይሏቸዋል ሁሉም ጀሃነምን ያያታል ሁሉም ይሰማታል እስኪ አንተ የአላህ ባሪያ አንቺ አላህ ባሪያ እስኪ አስተንትኑ ሰዎች በተሰበሰቡበት ጭንቁና መከራው ድካ በደረሰበት ሰዎች መሸሻ ባጡበት ፀሐይ አናት ላይ ለማረፍ ጥቂት የቀራት ሆና ሳለ ሰው ልጆች በላባቸው ተጥለቅልቀው
አላህ Subhanahu Wa Ta'ala አንድ ትእዛዝን ያስተላልፋል አንድ ጥያቄን ወይም ደግሞ አንድ ትእዛዝን መላእክቶችን ያዛቸዋል አብዱላህ ኢብኑ መስዑድ ምን ይላል ረሱሉ ሰለላሁ ዐለይሂ ወሰለም የሚከተለውን እንዳስተማሩን እንዳስተላለፉልን ሲገልጽ አላህ Subhanahu Wa Ta'ala ጀሃነም እንድትመጣ ያዛል ረሱሉ ሰለላሁ ዐለይሂ ወሰለም አላህ ጀሃነም እንድትመጣ ያዛል ትመጣለች በምን መልኩ ነው የምትመጣው በአንድ ምድጃ አይደለም የምትመጣው አንድ መላእክት አይደለም ይዟት የሚመጣው ወይም ደግሞ አንድ ክብሪት አይደለም የሚመጣው لا والله جهنم ትልቋ ጀሃነም ትመጣለች 1000 ሰንሰለት ተደርጎባት 1000 ሰንሰለቱ ላይ እያንዳንዱ አንድ ሰንሰለት ላይ 70 ሺህ መላእክት ጎትቶ ይዟት ትመጣለች لا اله الا الله ለምን لو تركت لاتت على برهم وفاجرهم جهنم ዝም ብትባልና እንደዚሁ በቀላሉ እየተነዳች ብትመጣ ወይም ደግሞ ሰዎች ወደሷ ቢሄዱ እስኪመጡ አትታገስም ወይም ደግሞ ዝም ብትባል በቀላሉ ተመርጦ እስኪሰጣት አትጠብቅም ጥሩውንም መጥፎውንም ከመቆጣቷና አላህን ያስቀየሙ ሰዎች ስታይ ከመናደዷ መተነሳ ሁሉንም ሰው ልትጎርስ ትደርሳለችና በ70 ሺህ ሰንሰለት እያንዳንዱ ሰንሰለት ላይ 70 ሺህ መላእክት ወጥሮ ይዛታል ይኔ ምን ትሆን ይሆን ፍርሃት በዋጠህ ሰዓት ላብህ ባጥለቀለቀህ ሰዓት ምድር በተንቀጠቀጠች ጊዜ ወንጀለኞችን በመታይበት ሰዓት ጀሃነም ትጮሃለች ታናፋለች ጩኸቷንም ሲሰሙ ዋጉዳችን ይላሉ ማምለጥም ይሞክራሉ ግና አይችሉም وإذا ألقوا منها مكانا ضيقا دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا أبب على بوتها ጨንቅና መከራ የበዛበት ቦታ ላይ ሲጣሉና ሲወሸቁ دعوا هنالك ثبورا وغد يفلا واسقاي ومكራ ይላሉ ይነም ይባላሉ لا تدعوا اليوم ثبورا واحدا አንዴ ብቻ ጉዴ ፈላ አንዴ ብቻ ወይኔ አትበሉ ማአት ጊዜ ወይኔ ይበሉ ማንንም አይሰማቸውም ዛሬ ይባላሉ ጀሃነምን በአይናቸው ያዩታል ገና 100 ዓመት ሲቀር ስትጠጋሳ እንዴት ያዩታል በምን መልኩ ይመለከቷታል ምን ያክል ይደነግጣሉ ይኔ ሁሉም ሰው በግልበቱ ሄዶ ይንበረከካል በደለኞችና አንዲባዮች አመፀኞች ግፈኞች የክሳራ የውርደት ሰዓታቸው እንደደረሰ ያውቃሉ መመለሻቸውም እንደተበላሸ ያውቃሉ ይህንን ይባላሉ انطلقوا الى ذل ذي 3 شعب ሄዱ ወደ ጀሃነም ሄዱ ወደ ጥላ ولكن ይሄ ጥላ ከስቃይ ከመከራ የሚጠለይ ጥላ ሳይሆን የጀሃነም ቅርንጫፎች የጀሃነም ቃንቂዎች የሚያሰቃዩበትና የእሳት ጥላ የጀሃነም እሳት ጥላ ጭስ ወይም ደግሞ የጀሃነም እሳት ጭሱ ጥላ የሚሆንበት በስቃይ የተሞላ ወደ ሆነ ጥግ ሄዱ ይባላሉ والله ጀሃነምን ሲያይ ሁሉም ይቆጫል ጀሃነምን ሲያይ ሁሉም ይቆጫል መቆጨት ግን ምንም አይጠቅምም ሁሉም ይቅርታ ይጠይቃል ምንም አይነት ይቅርታ አይጠቅምም ይኔ ሁሉም ይቆጫሉ በተለይ ወንጀል የሰሩትን ወንጀል ባልሰሩት ይመኛሉ እንደውም ይቆጫሉ ምን ነው መልካም ስራ በሰራን ይላሉ ምን ነው ጥሩ ስራዎችን በብዛት በሰራን ይላሉ ጀሃነም ትመጣለች አመፀኛና ግፈኛ ሁሉ ይቆጫል ልክ ጀሃነም ስትመጣ ስቃዩንም መከራውንም ይዛው ትመጣለች ከውስጧ ኃይለኛ ትንፋሽ ይወጣል የካቴና ድምጽም ይሰማል ሰዎች የጀሃነምን ማናፋትና ጩኸትን ይሰማሉ የቁጭት ድምጽን ይሰማሉ ወንጀለኞችን ስታይ ለመመንተፍና ለማፈትለክ ትሞክራለች ከመላእክቶች አፈትልካ መሄድን ትሞክራለች ትጣራለችም በጣም ተቆጥታ ዛሬ አላህን Subhanahu Wa Ta'ala ያስቀየመን ሁሉ በቀላለሁ አላህ ፈጥሮት ሳለ ሌላ ያመለከን ሁሉ የተገዛን ሁሉ በቀላለሁ አላህ ርዝቅ ሰጥቶትና የአላህ ርዝቅ በልቶ ወንጀል የሰራን ሁሉ ዛሬ በቀላለሁ አላህ ኒዕማውን ሰጥቶት ሳለ አላህን ረስቶ ወንጀል የሰራን ሁሉ በቀለዋለሁ ይኔም ሁሉም ሰዎች በጉልበታቸው ይንበረከካሉ ሁሉም ወደ አላህ Subhanahu Wa Ta'ala ዝቅ ይላሉ አላህን መማጠን ይጀምራሉ አሁንም ትጮሃለች ይኔ ሁሉም ሰው በጉልበቱ ይንበረከካል ለሶስተኛ ጊዜ አሁንም ትጮሃለች የሰው ልጆች ሁሉ ራሳቸውን መቆጣጠር አቅቷቸው ይወድቃሉ
ባፍጢማቸው ይደፋሉ ይሄኔ ስቃዩ መከራው ይቀጥላል በዚህ ሁኔታ ሰዎች ከዚህ መውጫ ሲፈልጉ ወደ ነብዩላህ አደም ይሄዳሉ አደም ሆይ ካለንበት ስቃይ አደነን ከአላህ ጋር አስታርቀን ይላሉ አደም እኔም ወንጀለኛ ነኝ ራሴን ማዳን በቻልኩኝ ይላሉ ወደ ኑህም ይኬዳል ኑህም ይሄንኑ ይደግማሉ ወደ ነብያት በተከታታይ ይኬዳል መጨረሻ ላይ ወደ ሙሐመድ ጋር ሰለላሁ ዐለይሂ ወሰለም ይመጣል ሁሉም ነብያት ግን ነፍሲ ነፍሲ ላ አስአሉከ ገይረሃ ራሴን ብቻ አድነኝ ሌላ ምንም አልፈልግም ያሉ ሁሉም ከዚህ ሐላፍትና ራሳቸውን ያሸሻሉ አንተ ምስኪኑ አንቺ ምስኪኗ ሁሉም ምስኪኖችና ወንጀለኞች የሰው ልጆች ወንጀላቸውን ያመጣባቸውን መዘዝ ማምለጥ የሚችሉበትን ሁኔታ ይፈልጋሉ ወላኪን መጨረሻ ላይ አላህ Subhanahu Wa Ta'ala ነብዩ እንዲያስታርቁ ይፈቅድላቸዋል የሚያስታርቀው ማን ነው አስታራቂዎች ማን ናቸው ለነማንስ ነው አላህ Subhanahu Wa Ta'ala አስታራቂነቱን እሺ ብሎ የሚቀበለው አላህ Subhanahu Wa Ta'ala የነብዩን ሸፋዓ የነብዩን ምልጃ ከሚያገኙ ያድርገን ላ ወላሂ በረህመቱ በጣዓችን በእኛው ትጋትና ልፋት ከሚያልፉና ለሌሎቹ አላህ Subhanahu Wa Ta'ala አስታርቀው ጀነት ከሚገቡና ከሚያስገቡ አላህ ያድርገን ይኔ ሸፋዓ ይፈቀዳል ሸፋዓም ማስታረቅም ይጀመራል መልጃ ያላሻረኩ በአላህ ወንጀል ያልሰሩ ሰዎች ወይም ደግሞ ሐሰናታቸው ከዚህ ስቃይ እንዲድኑ ያልበቃቸው ሰዎችን ነብዩ ማስታረቅ ይጀምራሉ ሰማዕታታት ማስታረቅ ይጀምራሉ ሌሎችም አላህ Subhanahu Wa Ta'ala ለማስታረቅ ይፈቀደላቸው አላህ ዘንድ ክብር ያላቸው ማስታረቅ ይጀምራሉ ይኔም አላህ Subhanahu Wa Ta'ala በጣም የሰው ልጆች ተሰብስበው ጭንቅ ላይ ባሉበት ሰዓት ሁሉንም ቀልብ የሚረብሽና ሁሉም አላህን Subhanahu Wa Ta'ala የሚፈሩ ሰዎችን ጀሃነምን ፊት ለፊታቸው የሚፈሩትም ማይፈሩትም አይተዋልና የበለጠ ደግሞ ከሚያስፈሩና ከሚያስደነግጡ ነገሮች መሃል አላህ ምን ይላል ዛሬ ቁጣዬ በጣም በርትቷል እኔን የማይፈራ እኔን የማያከብርና የማያፍር ሰው ላይ እኔ ቁጣዬ በረታ ነው ብሎ አላህ Subhanahu Wa Ta'ala ይናገራል ይሄ ሰዎች ሁሉ የሚሉ ይመስላል ምን ልለው ነው አላህን Subhanahu Wa Ta'ala ምን ዑዝር ላቀርብ ነው በሚጠይቀኝ ሰዓት ይሃን ወንጀል በዛ ሰዓት በዛ ቀን ለምን ሰራህ ብሎ ሲለኝ ምን መልስ ልሰጥ ነው ብሎ ሁሉም ሰዎች በውስጣቸው እርስ በርሳቸው መጨነቅና ከራሳቸው ጋር ገበገብ ያያዛሉ አላህም Subhanahu Wa Ta'ala ኃይለኛ ጥሪን ይጠራል አንተ አደም ሆይ ሰዎች በተሰበሰቡበት ሰዎች ባሉበት ሁሉም የሚባለውና የሚደረገውን ከቅርብ ርቀት ሆነው እየተከታተሉ ባለበት ሰዓት አላህ አደምን ይጠራዋል አደም ሆይ ወደ ጀሃነም የሚሄዱ ክፍሎችን አውጣ ከሰው ልጆች ከልጆችህ ወደ ጀሃነም የሚሄዱ ግሩፖችን አውጣቸው ለብቻቸው ለየተ ተብሎ አደም የሰው ልጆች አባት ይታዘዛሉ አደምም አቤት ጌታዬ ምን ልታዘዝ ይላሉ ወደ ጀሃነም የሄዱት ግሩፖች ማለት ማን ናቸው የጀሃነም ጭፍራዎች የጀሃነም ክፍሎች ማለት እነማን ናቸው ብሎ አደም ይጠይቃሉ መጠናቸው አይነታቸው እነማን ናቸው ብሎ ሲጠይቅ አላህ Subhanahu Wa Ta'ala ከእያንዳንዱ 100 ሰው 900 ከእያንዳንዱ ሺህ ከሺሆች ከአንድ ሺህ ሰው 999ን አውጣው ወደ ጀሃነም ይሄዳል ከእያንዳንዱ ሺህ 999ን ወደ ጀሃነም አውጣልኝ ወደ ጀሃነሞች መደበልኝ ይኔም ሁሉም ይሸበራል ሁሉም ይደናገጣል تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد ሰዎች ይደናበራሉ ሰዎች ይደናገጣሉ ስካር ላይ ያሉም ይመስላሉ ነፍሰ ጡር የነበረችም ተጨነግፋለች ታጣባ የነበረችም ተፈዛለች ልጇ ምን ጊዜ እንደወደቀ አታውቅም ሰዎች የሰከሩ ይመስሉሃል وما هم بسكارى ولكن عذاب الله شديد ሰዎች ጠጥተው ሳይሆን የሰከሩት የአላህ Subhanahu Wa Ta'ala ቅጣት ብርቱ ነውና የቅጣቱ መበርታት እንደሰከሩ አድርጓቸዋል ይላል አላህ Subhanahu Wa Ta'ala
ችግሩም ይከፋል አደጋውም ይገናል የወንጀሎች ሁሉ ተደብቀው እንዳልነበረ ይወጣሉ ወንጀለኞች ሁሉ አመፀኞች ይጸጸታሉ ይቆጫሉ ናም ስለ ጀሃነም ምንም መግለጽ ብንሞክር በአጠቃላይ ያለውን ነገር ሁኔታውን ሐቂቃውን ማወቅ አንችልም የጀሃነምን ስፋት ማወቅ አንችልም የጀሃነምን እሳት ምን ያክል እንደሚዘገንና የሚሰቀጥጥ የሚያቃጥል ማወቅ አንችልም والله العظيم ከባድ አደጋ ነው በህይወት ታይቶ ማይታወቅ አደጋ ነው የጀሃነም እሳት ብሎ ማለት አንዱ ደረካት የጀሃነም ሌላኛው አዛብ ከሌላው ይብሳል ሌላኛው አዛብ ከሌላው ይብሳል ከስፋቷም የመጣ ግዙፍ የሆኑ ተራራዎች ግዙፍ የሆኑ ኮከቦችና ጨረቃዎች እዛ ውስጥ ይጣላሉ ድንጋዮች እዛ ውስጥ ይጣላሉ والله ከግዝፈቷና ከስፋቷ የመጣ ያ ሁሉ ቢጣል ትልቅ ቋጥኝ ቢጣል ትንሽዬ ጠጠር እንደተጣለች ነገር ቦታ ይዝም ስፋቷና ጥልቀቷንም ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ከሰሃቦቻቸው ጋር ቁጭ ባሉበት ሁሌም ቁጭ ሲሉ ስለ ጀሃነምና ስለ ጀነት ነውና የሚያወሩት ስለ ቀልባቸው ስለ አኺራቸው ስለ ኢማናቸው ነውና የሚያወሩት ተሰብስበው ሳለ አንድም ድምጽ ሰሙ ነብዩ ሰለላሁ ዐለይሂ ወሰለም ያሁኑን ድምጽ ሰማችሁትን አሏቸው ለሰሃቦቻቸው አሁን ያ ረሱላህ ሲሉ ይሄ ማለት ከ70 ዓመት በፊት ወደ ጀሃነም ጥልቅ የተለቀቀ ነው ወደ ታች የተለቀቀ ድንጋይ ነው ዛሬ ጫፏን ስሯን ጥልቀቷን ዛሬ ወደ ውስጥ ደረሳሉ ነብዩ ሰለላሁ ዐለይሂ ወሰለም 70 ዓመት ድረስ ወደ ታች የወረደ ነበር ነዓም قعرها بعيد በጣም ጥልቅናትና አመፀኞች እንዲሰቃዩባት ነዓም በዚህ ጥልቀቷ በዚህ ግዝፈቷ ውስጥ አመፀኞችም ደግሞ ቀለል ያለ ስቃይ እንዳይሰማቸው አላህ ሰውነታቸው እንዲገዝፍ ያደርጋል ጀሃነም የገቡ አመፀኞችና አፈንጋጮች በተለይ ካፍሮች ሰውነታቸው እንደዚሁ የአዱንያዊ የሆነ ፊዚካል ይዞ ሳይሆን የሚገቡት በጣም ገዝፈው ትልቅ ሆነው ሰውነታቸው ትልቅ ሆኖ ሰፊውን ሰውነታቸውን እሳት ባቃጠለቻቸው ቁጥር የሚሰማቸው ህመምም እንደዚሁ ረጅም ይሆናል ሰፊ ይሆናል መሪር አሳማሚ ይሆናል ኢማሙ ሙስሊም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የአንድ ካፍር ጥርሱ ወይም ደግሞ ክራንቻ ጥርሱ የኡሁድን ተራራ ያክላል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ተራራ ያክላል አንድ ሰው በጣም ትልቅ ቢሆን 200 ኪሎ ግራም ቢሆን ነው ከዛ በታች ከዛ በላይ ቢሆን ነው ወላኪን ጥርሱ አንድ ትልቅ ተራራ አክሎ ሌላ ሰውነቶች ምን ያክላል የአንድ ካፍር ጀሃነም የገባ አመፀኛ እንቢባይ አፈንጋጭ ጀሃነም ውስጥ ሆኖ ስቃዩ እንዲበረታ ሰውነቱን አላህ ከማግዘፉ የመጣ ከአንድ ተከሻ እስከ አንደኛው ተከሻው 3 ቀን ያስኬዳል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እንደማን አካሄድ በሰው እግር ነው በሰው እርምጃ ነው ወይስ በተራ ፈረስ ነው لا والله በጣም ለሚጋልብ ጋላቢ በ3 ቀን የሚቋረጥ ያክል ስፋት ይኖረዋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም لا اله الا الله الله ይጠብቀን አላህ ይሄን ህሳት ምን ተነቀቅበትን አቅሊሰን ይስተን ሆኖም ሳለ ግን ጀሃነም አትሞላም ይሄ ሁሉ ግዝፈት ትልቀት ያላቸው ሰዎችም ተጨመረው ኮከብ ጨረቃና ከአላህ ውጪ የሚመለክ የነበረ ነገር ሁሉ እዛ ውስጥ ገብቶ ሳለ ወላኪን አትሞላም ስላለች አላህ Subhanahu Wa Ta'ala ተሞላሽ ነው ብሎ ሲጠይቃት ምን ትላለች هل من مزيد ተጨማሪ አለን يوم نقول لجهنم هل امتلأت وتقول هل من مزيد ለጀሃነም በመንላት ቀን ሞላሽነ ብለን ስንጠይቃት ተጨማሪ አለን يعني አልሞላሁም ተጨማሪ አለን ብላ መጠየቅበት ቀን ሰዎች ሁሉም ተደብቋቸው ተሸሽጓቸው የነበረው ውነታ ድክመታቸው ወንጀላቸው ይፋ ይወጣል نعم جهنم حرها شديد وقعرها بعيد ግለቷ በጣም ማይቻል ከባድ ነው ጥልቀቷም በጣም ሩቅ ነው በጣም ጥቁር ናት ድቅድቅ ያለች ጨለማ ናት ሽታዋ በጣም አስቀያሚ ነው ስትታይ በጣም ተዘገንናለች ታስፈራለች አንድ ድንጋይ ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ አላህን ያስያመጠና ያስቀየመ ሁሉ እንዲወጣ ይገደዳል እዛ ውስጥ ወንጀለኞች ካፍሮች አፈንጋጮች እዛ ውስጥ ከእጅና ከመግል የሆኑ ወንዞችም አሉ አመፀኞች ይጠጣሉ ከላይም እሳት አለላቸው ከስርም እሳት አለላቸው ከግራም እሳት አለላቸው
ከቀኝም እሳት አለላቸው በሁሉም በኩል በእሳት ተከበዋል وهم غرقى في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ ድምጻቸው ጮክ ብሎ ይጮሃሉ እርስ በርሳቸው ይወቃቀሳሉ የሚፈልጉትን ነገር ከማግኘት ተስፋቸው መንመኗል ወደ ራሳቸው ይመለሳሉ መውቀስም ይጀምራሉ نعم በአዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደግሞ አዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቅነታቸው እዛሁም አለ ምሳሌን እባብ ማድረግ እንችላለን እባብን ሲያይ ማይፈራ የለም ማይፈራ እባብ አለ ይፈራ እባብ አለ አብዛኛው ህብረተሰብ ግን እባብን ይፈራል አሁን የአዱንያን እባብ ባይፈራ ለከን ኺራ ላይ ሁሉም እባብ መርዛማና مرزم كالدنيا وتدرب يمني بالتبابن هونو الله سبحانه وتعالى طماموچن لياسقاي الله አዘጋጅቶታል ያ ዱንያ አይነትን እባብ እንዳይመስልህ የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል ነዓም በተጨማሪም ግንጦች አሉ በቅሎ የሚያክሉ ግንጦች አሉ እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንድ የነጥፈው እንደ ዱንያ በቀላል መንገድ የምትገላገለው መርዝ አይደለም አንተ ላይ የሚረጩት እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ስቃይ ያሰቃያቸዋል ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል በል ከእሳቱም የበለጠ ሊያሰቃያቸው ይችላል ምክንያቱም መርዝ ነውና እዚህ ውስጥ የገባ ምንኛ ተዋረደ የጀሃነም ራስ የሆነ ምንኛ አነሰ እስኪ አድመጥ ከንበህ እስኪ ቀልብህን ከፍተህ ቀልብሽን ከፍተሽ ስሚ أبو هريرة من إلال نبينا صحابوش كوش بلن سال مسجد است نبي منالو أبو هريرة عند زقبه كما روي عنه هذه مسجد است عند متوشي سو بينور ويم كذاب لاي عند يجهنم سويي جهنم يتفرد بت جهنم سو زي است بينور كما توشي سووش است عند يجهنم سو بينور جهنم است يالنا قبتو يوتا سو بينور አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹን ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ ታይሄ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር እዛ ውስጥ ያሉት የሚቃጠሉ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የወርደት ሀገር ናት የጭንቅ ሀገር ናት ጀሃነም አላህ እሱን ያመጹ ሰዎችና ጂኖችን ሊያሰቃይባትን ፈጥሯታል በሰው ልጆችና በአመፀኛ ጂኖችም ትሞላለች አላህ Subhanahu Wa Ta'ala ይሄንኑ ሲያጠናክር وتمت كلمة ربك لأملأن جهنم من الجنة والناس أجمعين يا الله قالوا ألفا تفزموال من بلو جنة جهنم مولات اللو كسووشم كجنوشم لكسي قبو በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል ለክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸው ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም በአዱንያ ሱሩ የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 30 ማክሲመም 100 አመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም ይልቁንስ ያሉት ማናቸው ጅሎች ናቸው የጅሎች ሁሉ ጅል ሸይጣን ነው ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው በለህ ሆኖ ተገኝቶ በአምሯቸው መጫወት ችሏል الدنيا ላይ انه هو يدعوكم وقبيله من حيث لا ترونهم እኛ በማናየው ሰዎች በማያዩት መልኩ ጎትጉቶ ሰዎችን ወደ ጀሃነም መንገድ እንዳልመራ ሁሉ ጅልነቱ እዛ ታውቆ ከሞኞች ጋር ጀሃነም ይገኛል ወደ ግራ ወደ ቀኝ ሲያዩ
ነብዮችን አያዩም ጀሃነም ውስጥ ለምን አላህን ይፈሩ ነበር ሰሃቦችን አያዩም ለምን አላህን ይፈሩ ነበር አላህን የሚያውቁና አላህን የሚፈሩትን ጀሃነም ውስጥ አያገኟቸውም ለምን አላህን ይፈሩ ነበር ይሄን ማንን ያገኛሉ ጀሃነም ውስጥ ሸይጣንን ያገኛሉ የጀሃነም ጓዶችን ያገኛሉ ፍርዓውንና ሃማንን ያገኛሉ ካፊሮችና አፈንጋጮችን ሙጅሪሞችን ያገኛሉ አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ ነዓም ዲናቸውን ለዱንያ የሚሸጡትን ዲናቸውን በዱንያዊ ጥቅም የሚሸጡትን ያገኛሉ ከሰው ጋር የሚተነፍሱትን ያገኛሉ ይሄም መውጣትን እነዚህ እንደማያስታርቋቸው ሲያቆ ለመውጣት ይሞክራሉ የጀሃነም ጠባቂዎች ዘባኒያ የሚባሉ መላእክቶችም ለመዶሻ ወደ ታች መቷቸዋል የጀሃነም ፍምም ወደ ላይ ያስፈነጥራቸዋል ጮሃሉ ይድረሱልኝ ጥሪም ያሰማሉ ይንጫጫሉ የጀሃነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል አንዴ ወደ ጥግ አንዴ ወደ ፊት አንዴ ወደ ኋላ ያደርጓቸዋል እጃቸው ወደ አፋቸው ታስሯል እግራቸው ተሰብስቦ በካቴና ተወጥሯል ፊታቸው ከወንጀላቸው የመጣ ጠቅሯል ይጣራሉ ይጮሃሉ ወይኔ ይላሉ ማሊክ ሆይ አላህ ያለው ነገር ተፈጽሟል ያው ጀሃነምን ቀምሰናል እባክህ ራራልን አውጣን ይሉታል ማሊክ ሆይ ቆዳችን ተቃጥሎ አለቀ ማሊክ ሆይ አውጣን ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም ይሄንም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት ምንኛ ነው የምታስቡት ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም የጸጸትና የመመለስ ሰዓቱ ድሮ አለፈ ላ ኹሩጀ ለኩም ሚን ዳሪል ሀዋን ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም አሁን والله ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንደነል ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ ሁሌ ይተቻሉ ሁሌ ያመናጭቋቸዋል መላእክቶች ለምን እዚህ መጣችሁ አቅላን ነበራችሁም ወይ قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير ለነዚያ ለከዱና ላፈነገጡ ጀሃነም አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ እዛ ውስጥም ሲወረወሩ እጅ ከፍንጅ ታስረው እዛ ውስጥ ጭንቀትን መከራን ያያሉ መከራው ማይቋረጥም ከመከራዎችም አንዱ ወህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير يتوسنوا ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ የሚያብራራ የሚመክር አልመጣላችሁም ነበር እንዴ ይባላሉ መጥቶልን ነበር قالوا بلى አሁን መጥቶልን ነበር ግን አቅላን ነበረንም እናስተነትንም ነበር ይላሉ ይሄም ደግሞ የራሳቸውን ጅልነት ሲያቁ የባሰ ሌላ ስቃይና ውርደት ይሰማቸዋል فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأمم يا الدنيا اندستا كجنته ياسبلت أما يسو هيوة جهنم نات يسو متقيا جهنم نات اسكي أدمت قلبهن نكا هدرقو لا أخيراش تجنكي الله سبحانه وتعالى بباروتو محل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል ምን ብሎ መላእክቶች ሆይ ያዙት የኔንም ቅጣት አቅምሱት የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم
الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يازوت أسروتهم بكاتين أجك فينج كذام ود جهنم كتتوت ይላል አላህ Subhanahu Wa Ta'ala የአላህ ትእዛዝ ነው መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም በካቴና ውስጥም አስገቡት እሰሩትም አዋርዱትም ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت ወደ ጀሃነም ገፍትሩት ወደ መሃልም አስገቡት ከዛም የጀሃነምን የጋለ ውሃን አፍስሱበት ይሄን ትእዛዝ አላህ ሲያስተላልፍ 70 መላእክቶች ይሽቀዳደማሉ እኔ ነኝ ምቀጣው እኔ ነኝ የአላህን ትእዛዝ መተገበረው ይሄን ሰው ጀሃነም ከተብለው ይሽቀዳደማሉ ወደ ጀሃነምም በፊቱ የጎተቱ ይወስዱታል ጀሃነም መሃልም ያስገቡታል ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል ይህንም አንጎሉ እንዳልነበረ ይከፈታል እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል አላህ ይጠብቀን የፈሰሰው ውሃ ወደ ውስጥ በመግባት የሆደቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል የሆደቃው ከታች ይወጣል ይህም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق انك انت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፍ አልነበረ አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم اجرنا من النار ومن غضبك يا عزيز يا جبار ይነም በዚህ መልኩ ስቃየን መከራውን ይቀምሳል ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል والله ማንንም መውቀስ አይችልም ራሱን እንጂ ነብያት ተልከዋል ቁርአን መጥቷል ዑለማዎች መክረዋል ዱንያ ግን አታላዋለች ራሱ ግን ተንቀባሯል ለነፍስያውና ለሸይጣን ግን እጅ ሰጥቷል ምንም ማድረግ አይችልም መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን ابن عباس من ይላል ቅመስ አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም ትልቅም አይደለህም ምንህና አንተ ከመሰቃየት ምትድን አንተ አዱንያ ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስልህ ነበር ምታመልጪ ምትድኝ ይመስልሽ ነበር አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም ጀሃነም ውስጥ ምግብም የለህ መጠጥም የለህ የጀሃነም ሰዎች እጅና ምግል እንጂ መጠጥም የላቸውም በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ ፈጠጥ እንጂ ኢማሙ አህመድ ረዲየላሁ ዐንሁ በዘገ ረሂመሁላህ በዘገቡት ሐዲስ ከአቡ ኡማማ ነብዩ ሰለላሁ ዐለይሂ ወሰለም ويسقى من ماء صديد ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ በግድ እንዲጠጣ ይሰጠዋል አልጠጣም ብሎም እምቢ ይላል ይሸሻል በግድ እንዲጠጣ አሁንም ይገደዳል ልክ አፉ ጋር ሲደርስ
የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት የጭንቅላቱ ስጋ ጭንቅላቱ ቆዳ በአጠቃላይ ተገሽልጦ ፊት ለፊቱ ይመጣል ሳይወድ በግድ የተገረፈ ሲጠጣው የሆድ ዕቃው ይወጣል الله سبحانه وتعالى يهينون وهاتي قلت لنا من إلى وسقوا ماء حميما فقطع أمعاءهم جهنم مست وهاتتو وهاتبالنجي يقال يجهنم وهانو يهودك أتشونم قرارتو بتاتسو يا وطال أتشوال الله نكرونا المنيا النبي السكايونا من بلو اندمي تارو وها سيطيقو بمن ملكو اندمي تيقو وها على مهونون كاياوكو دمنا اج مغل مهونون كاياوكو ليتتو تيموكرالو ليلام وها ستون يلالو وإن يستغيثوا يغاثوا بماء كالمهل يشوي الوجوه درسوا لن تقاتلكوا ما كذكزبتن ستون بلا ورداتا بيتاروا بيتيقوا يغاثوا بماء وها يستطاچوال ግን ይሄ ውሃ ሙህል ነው የዘይት ጭላጭ ነው የሰው ልጆች ያመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እጅና ምግል ነው ደም ነው ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል በዚህ መልኩ ጀሃነም ላይ የሚኖር ኑሮ ማይባል ሞት ማይባል በልከዚህም የከፋ ሌላ አለ የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ ሸጀረተ ዘቁምም አንዷ ናት ስለ ሸጀረተ ዘቁም ተነግሮናል እስኪ ምን ያክል ራሳችንን ቀየረናል በሰማነው ስለ ጀሃነም ስለ ጀነት ስለ እሳት قال الله تعالى ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين الله سلا جنة ጸጋ ስለ ሑር العين ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዛሊከ ኸይር ይሄ በአዱንያ ብልህ ሆኖ ኑሮ ጀነት ላይ ገብቶ በቅንጦት መኖር ነው የሚሻለው አም ሸጀረት الزقوم ወይስ የዘቁም ቅጠል ናት የምትሻለው ወይስ የዘቁም ዛፍ ናት የምትሻለው ኢና جعلناها فتنة للظالمين ለግፈኞች ቅጣትና ስቃይ አድርገናታል ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል ይህቺም ከጀሃነም አዘቅት ናት የበቀለችው ስሯ ያለው የጀሃነም አዘቅት ላይ ነው የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ኢላ አላህ Subhanahu Wa Ta'ala ሸይጣን ምን ይመስላል ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን ጀሃነም የገቡት ለአኪሉነ منها ከዚህች ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ በተጨማሪም ከጀሃነም እጅና ምግል የተቀላቀለ ውሃ አለላቸው ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ثم ان مرجعهم الى الجحيم ከዛም ወደ ጀሃነም ይገባሉ በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ ልክ ሳትስችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል ሽታቸውም የከፋ ይሆናል አፋቸውም ይሰነጣጠቃል ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ ግመል እንደምትጠጣው ይጠጣሉ ግና ይጠጡ እንጂ አይረኩም الله سبحانه وتعالى يهنم سيقلتلن ثم إنكم أيها الضالون المكذبون إن أنت تماموتنا السبابايوች ሆይ የዘኩ ምን ቅጠል ትበላላችሁ ከዛም የታመመች በሽተኛ ግመል እንደምትጠጣው የጀሃነምን የጋለ ውሃን ትጠጣላችሁ ይለናል الله سبحانه وتعالى በል በዚህ ቢያበቃ ምንም አልነበረ በተጨማሪም ሰውነታቸው አካላቸውም እንደተሰቃዩ ይኖራሉ አንዲት የዘቁም ቅጠል ወደ አዱንያ ብትመጣ
የዱንያ ውሃና ምግብን ታበላሸው ነበር ይሉናል ነብዩ ሰለላሁ ዐለይሂ ወሰለም طيب አንዷ ቅጠል ከሆነች ምታበላሸው ሳይወድ በግድ ሁሌ የሚበላሸውሳ ምንኛ ይሰቃያል አላህ Subhanahu Wa Ta'ala ፊታቸው በጀሃነም እሳት እንዲጠበስ ያደርጋል ሰውነታቸው በጀሃነም እሳት እንዲግልና እንዲጠበስ እንዲቀቀል ያደርጋል ቆዳቸው ባለቀ ቁጥርም እንዲቀየርላቸው ያደርጋል ሰውነታቸውን ይቀጠራል ልባቸው አልፎ ጭንቅላታቸውን አልፎ ዋናው የሆነው ቀልባቸው አላህን ያምጹበት የነበረው በእንቢተኝነትና በኩራት የተሞላው ልባቸውን ድረስ ሄዶ ያቃጥላቸዋል نار الله الموقدة التي تطلع على الأفئدة يا الله እሳት አለች ለምቢተኛና ለጉረኛ ሁሉ አለችለት التي تطلع على الأفئدة أي اللي يدخل لهيبها إلى الفؤاد ልክ ህመሟና ስቃይዋ ሰውነትን አጥንትን ቆዳን ብቻ ሳይሆን ዋናውን የሰው ልጅ ልቡን ቀልቡን ሄዶ የሚያቃጥል የሆነች ዘግናኝ እሳት አለችለት ከጀሃነም የሆነ እሳት ደረታቸው ላይ ይቀመጣል ከጀርባቸው ይወጣል ጀርባቸው ላይ ይቀመጣል ከደረታቸው ይወጣል በዚህ መልኩ ይሰቃያሉ አላህ ምንም አልበደላቸውም ራሳቸውን የበደሉት ሶላትን ተዉ ሶላት ላይ ተዘናጉ ዝሙትን ተዳፈሩ ሪባን እንደፈለጉ በቀላሉ መብላት ጀመሩ حرام ነገሮች ላይ መስቀዳደም ጀመሩ በመጥፎ ነገር ላይ ግንባር ቀደም ሆኑ ከጥሩ ነገር ተዘናጉ ዛሬ ቅጣታቸው ላይ ቅጣት ነው ውርደታቸው ላይ ውርደት ነው የሚጨመርላቸው ያለ እሳት መጠጊያ መመለሻም የላቸውም ከሁሉ መቅጣጫ ታካባቸዋለች አላህ Subhanahu Wa Ta'ala ከግፈኞችና ካፈንጋጮች እንዳይመሳሰሉ ከለከላቸው ይሄን ያደረጉ ከልክሏቸው ነበር አዱንያ ላይ ካመፀኞች ከሙጅሪሞች አትሆኑ እነሱ ያደረጉትን ሁሉ ለማድረግ አትሞክሩ ለነሱ ጀነታቸው ነው አዱንያ ላይ እነሱ የሚያደርጉትን ከማድረግ ይልቅ በተቃራኒው መልካም ስራን ስሩ ነፍስያችሁን አሸንፏት እነሱን አይታችሁ አትታለሉ አላቸው ይሄን ካደረጋችሁም እሳት ትጠብሳችኋለች ተብለው ነበር እንቢ አሉ ኮሩ ተታለሉ ካፍሮች ያደረጉትን ሁሉ ተከታትለው ማድረግና እንደነሱ መንደላቀቅ ጀመሩ እንዲህ በማለታቸውና ከነሱ በመመሳሰላቸው ጀሃነም ተጠባበቃቸው ነበር አገኘቻቸው አቀመሰቻቸው ይኔ ብታያቸው ጀሃነም ውስጥ ያሉ ሰዎችን ማየትን እድል ብናገኝ ፊታቸው እሳት ሆኖ እሳት ውስጥ ታስረው እሳት ውስጥ ቆመው እሳትን ለብሰው እሳትን እየበሉ እሳትን እየጠጡ ይህንም ስቃዩ ሲበረታ የጀነት ሰዎችን እየተጣሩ በዚህ በሚዘገነን ሁኔታ ሆነው ሳለ ምናልባት ወደ ጀነት ማዶ ለማዶ ሲያዩ የሚያውቁትን ሰው ያዩ ይሆናል የጀነት ሰዎችም ሲያዩዋቸው إنا وجدنا ما وعد ربنا حقا الله سبحانه وتعالى قبتولن ينبرون قال أجنتنال امنوا كتبلوا جنة تقبالاتشو تبلن نبر قبتنال لأن أنت تقنياتشو هنا تأمموا اندفلقاتشو أفنقتوا جهنم تقبالاتشو تبلاتشو نبر أجنياتشو هنا أو نجنتنال الواتشوال إنهم يا أهل الجنة أن أنت جنة سووشوي ምናልባት አባት ይኖራል ጀነት ውስጥ አፈንጋጭ ልጁ ጀሃነም ገብቶ እናት ትኖራለች አፈንጋጭ ልጇ ጀነት ጀሃነም ገብታ አባቴ ሆይ ወንድሜ ሆይ አጎቴ ሆይ ጓደኛዬ ሆይ ብለው ወደ ጀነት ይጣራሉ እባካችሁ ከቀብር ስንወጣም ጥምና ረሃብ አሰቃይቶን ነበር ቂያማ ሜዳ ላይም ጥምና ረሃብ አሰቃይቶን ነበር ወደዚህም ስንነዳ ጥምና ረሃብ አሰቃይቶን ነበር አሁን ጥምና ረሃብን መቋቋም አልቻልንም ጠማን ራበን ብለን ስንል ሚሰጠን የባሰ ስቃዩን የሚያበረታ ረሃቡን የሚጨምር ነገር ነው እባካችሁ አፊዱ علينا من الماء أو مما رزقكم الله እባካችሁ ትንሽ ውሃ ወደኛ እስኪ ስጡን አፍስሱልን አቀብሉን አው ሚማ ረዘቀኩም الله ውሃ የግድ ውሃ መሆን የለበትም ሌላም ቢሆን አንጀት የሚያርስ ነገር ስጡን ይሏቸዋል እባካችሁ ዘኑልን እባካችሁ አድኑን እሳት በላችን ካቴና ሰውነታችንን ቆራረጠን ማንም መልስ አይሰጣቸውም ይልቁንስ እርስ በርሳቸው ይረጋገማሉ እንደውም ተስፋ እንዲያስቆርጧቸው ان الله حرمهما على الكافرين الله سبحانه وتعالى اللهን የረሱ ሰዎች اللهን ያመጹ ሰዎች የጀነትን ምግብ እንዳይበሉ እርም አድርጎባቸዋል ይሏቸዋል
ሌላ ጭፍራ ወደ ጀሃነም በገባ ቁጥር እርስ በርሳቸውን ይረግማሉ፣ ይሰዳደባሉ፣ ይተቻቻሉ። ጀሃነም ውስጥ ይሄን ማድረጋቸው ምንም አይጠቅማቸውም። ሁሉም በውርደት ይኖራሉ። ሊተዋወቁና ወደ ኸይር ነገር እንዳይመጣ ይከለክል የነበረው ጓደኛዋን እዛ ታገኘዋለች። አንተ ነህ ያጠመምከኝ፣ አንቺ ነኝ ያጠመምሽኝ ይባላሉ። ምንም ግን ሊጠቅማቸው አይችልም። ሁለቱም ጀሃነም ላይ ተገናኝተዋል፣ ታስረዋል። ሸይጣንም እነሱን እዛ ሲያገኛቸው ይደሰታል። አላቃችሁም ይላቸዋል። ለምን? ኢነላህ ወዐደኩም ወዐደል ሐቅ። ይሄኔ ቆሞ ተሰብስቦ ኹጥባም ያደርግላቸዋል። አላህ ትክክለኛ የሆነን ቃል ገብቶ ነበረ። እመኑ፣ ቀጥ በሉ፣ ታዘዙ፣ ጀነት ትገባላችሁ ብሎ ነበረ። እኔም ደግሞ የውሸት የሆነ ቃል ገብቼላችሁ ነበረ። አላህ መሐሪ ነው፣ አዛኝ ነው፣ አላጠብቅም፣ እንደፈለጋችሁ ሁኑ፣ ይምራችኋል ብያችሁ ነበረ። አላህ ዛሬ ቃሉን ፈጽመዋል። የታዘዙትና በእኔ ያልተሸወዱትን ጀነት ሲያስገባ በእኔ የተሸወዱትና እሱን እምቢ ያሉ ሰዎችን ጀሃነም ከቷቸዋል። ማ አነ ቢሙስሪኺኩም፣ እኔ ምንም ልረዳችሁ አልችልም። ሸይጣን በአዱንያ አስታሏቸው እንዳልነበረ ሁሉ እኔ ዛሬ ምንም አልረዳችሁም፣ እናንተም አትረዱኝም። ምንም አትውቀሱኝ። ወሉሙ አንፉሰኩም፣ ራሳችሁን ውቀሱ። እኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል፣ ከአሁን ቀደም እሺ ብላችሁ ከአላህ አጋርታችሁ አላህን መታዘዝ ሲኖርባችሁ አላህን መታዘዝ ትታችሁ እኔን ታዛችሁ ነበረ። አላህ ያዘዛችሁን ትቻችሁ ነፍስያችሁና ሸይጣን ያዘዛችሁን ታዛችሁ፣ እኔ ያዘዛችሁን ታዘዛችሁ ነበረ። ከአሁን ቀደም በአላህ ሱብሓነሁ ወተዓላ ስልጣን ገብቼ ወይም ደግሞ ለአላህ ሊሰጥ ይገባ የነበረውን ስልጣን ለእኔ ስትሰጡኝ ዝም ብዬ ነበር። ዛሬ ግን እኔ ክጃለሁ፣ አላቃችሁም። ኢነ ዛሊሚነ ለሁም አዛቡን አሊም፣ በዳዮች ዛሬ አሰቃቂና አሳማሚ የሆነ ቅጣት አለላቸው ብሎ አዱንያ ላይ ሲያታላቸው፣ ሒጃብ ልታረግ ስትል ነገ እንዳላላት ሁሉ፣ ዘካ ሊያወጣ ሲል ነገ እንዳላለው ሁሉ፣ ከወንጀል ሊታቀቡ ሲሉ የሰው ልጆችን ሌላ ቀን ገና ነው እንዳላላቸው ሁሉ ጀሃነም ላይ አትውቀሱኝ፣ ምንም አረዳችሁም፣ ምንም አትረዱኝም፣ ግፈኛ ሁሉ አሰቃቂ አዛብ አለለት ብሎ ሸይጣን ከነሱ ራሱን ያጸዳል፣ ራሱን ያርቃል። እዘን አትቆጩ፣ ምንም ቁጭት አይጠቅምም። አትጸጸቱ፣ ምንም መጸጸት አይጠቅምም። አትዘኑ፣ ምንም ማዘን አይጠቅምም። ዛሬ ይህኔም ጌታችን ሆይ ሁለቴ አሞትከን እኮ፣ ሁለቴ ቀሰቀስከን እኮ፣ ይበቃናል፣ ከእንግዲህ አውጣን ይላሉ። በእናታችን ሆድ ውስጥ ሙታን ነበረን፣ መንይ ነበረን፣ ከዛ ህያው አደረከን፣ ከዛም አውጥተህ ህያው አደረከን፣ አሁንም ገደልከን፣ ይሄው ቀሰቀስከን፣ ይሄን ሁሉ የህይወት ሂደትን አልፈናል። ከእንግዲህ ጌታችን ሆይ ስቃዩንም አይተነዋል፣ አምነናል፣ ወደ አዱንያ መልሰን ይላሉ። ማንም አይሰማቸውም፣ ማንም አያዝንላቸውም። ነዓም ወላሂ እሳት፣ የውርደትና የጭንቅ የስቃይ ሀገር፣ የእልቅሻና የትካዜ የሐዘን ሀገር። የሰው ልጆች ደማቸው የእንባቸው አልቆ የደም እንባ ሲያለቅሱ ብዙ ጅረቶችና የባህር ጎርፎች ከሰው ልጆች እንባ ይፈጠራሉ። ምንም ማልቀስ አይጠቅማቸውም። قال الله تعالى وهم يصطرخون فيها ربنا أخرجنا، እዛ ውስጥ እንጫጫሉ፣ እርታን ያሰማሉ፣ አውጡኝ ይላሉ። ማንም ግን አይሰማቸውም። እኽሰኡ፣ እረፉ፣ ዘት በሉ፣ ድምፅ አታሰሙ ይባላሉ። አቡ ሙሳ አልአሽዓሪ ከረሱሉ ሰለላሁ ዐለይሂ ወሰለም በዘገቡት ሐዲስ ምን ይላሉ? የጀሃነም ሰዎች ያለቅሳሉ። ልክ ሲያለቅሱ በፈሰሰው እንባ ጀልባዎችና ሰፊናዎች፣ መርከቦች ይጓዙ ቢባሉ ያዝቡት ነበር ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ማልቀስም አይጠቅማቸውም። ጀሃነም መሰብሰቢያቸው ናት። የእንቢተኞች መሰብሰቢያ ናት። ጥቁር ናት። ጥልቀቷም በጣም የከፋ ነው። እዛ ውስጥ የገባ ሰው ቀልቡ አንዴ ሞራሉ ይነካል፣ ተስፋውም ይመነምናል፣ መቼም አይጠገንም። ሐጃጅ የሚባለው አመፀኛ ሰው፣ ብዙ ሰሃቦችና ታቢዒዎችን የጨፈጨፈው ሰው ሰዒድ ኢብኑ ጁበይርን ጠየቀው። አንተ በተአምር ስቃህ አታቅም፣ ከት ብለህ ስቃህ አታቅም አሉ። እውነት ነው እንዴ ብሎ ሲጠይቀው ሰዒድ ምን አለ? ጀሃነም ፊት ለፊቱ ግላ፣ የጀሃነም ካቴናዎች ተዘጋጅተው፣ ዘባንያዎች እጃቸው ላይ መዶሻ ይዘው እየጠበቁት ያለ ሰው እንዴት ነው ሙሉ በሙሉ ድምፁ ወይም ደግሞ ከት ብሎ የሚሰቀው ብሎ መልስ ሰጠው። መሐመድ ኢብኑ ዋሲዕ ደግሞ ለምንድነው ስትቀመጥ አንተ ሁሌ ተጨናንቀህ የምትቀመጠው? ዘና ብለህ ተደግፈህ ለምን አትቀመጥም ሲባል ኢንማ የተከዑ الዋሲዕ ኢንማ የተከዑ الአምን፣ ተደግፎና ዘና ብሎ እኮ የሚቀመጠው ከስጋት ሁሉ የዳነ ሰው ነው። ነዓም
ሰለፎችን ቀደምት ደጋጎችን ጀሃነም ገና እዚሁ ያሉ እንዲጨነቁ እንዲጠበቡ አድርጋቸዋለች። አብዛኞቹ ሰዎች በአላህ ረህመት ላይ ተስፋ ያደርጋሉ። የአላህን ረህመት ብቻ ይከጅላሉ። የአላህን ትእዛዝና የአላህን ዋጅብን አላህ ያዛቸውን ነገር ዘንግተው ሳለ አላህ ግን ቅጣቱ ብርቱ እንደሆነ ይረሳሉ። አላህ Subhanahu Wa Ta'ala እንዲህ ብሎ የተናገረውን አያውቁም እንዴ? أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا سواء محياهم ومماتهم ساء ما يحكمون እነዚያ ወንጀልን የተዳፈሩ ወንጀልን ያድበሰበሱ በዱንያ አላህን ፈርተው አምነው ቀጥ ብለው ካሉ ሰዎች አስተካክለን እንድናኖራቸው እኩል አድርገን እንድናኖራቸው ይፈልጋሉ እንዴ? በዱንያ እኩል ሆነው ሊኖሩ ይችላሉ። በአኺራም እኩል ሆነው በሰላም ይኖሩ የሚመስላቸው ከሆነ ተሳስተዋል ይላል አላህ Subhanahu Wa Ta'ala። ራሳችንን ከእሳት ለማዳን እንሞክር። የአላህ ረህመት ካልታከለበትና በስራችን ካልተጋን ወላሂ ከከሳሪዎች እንሆናለን። ጀሃነም ውስጥ ከሚታሰሩ እንሆናለን። ከሰለፎች መሃል አንዱ ሲያለቅስ ለምን ታለቅሳለህ ሲባል ጀሃነም እኮ ፊት ለፊት ያለች አይደለም ጀሃነም ላይ ሊቀቅለኝ አላህ Subhanahu Wa Ta'ala ሊቀቅለኝ የሚችል ሆኖ አይደለም አንድ እስር ቤት ላይ ከጀሃነም አርቆኝ የሆነ ባዶ ክፍል ላይ እስር ቤት ላይ ሊያስረኝ መሆኑን ባቁላ ማልቀስ ይኖርብኝ ነበር። ጀሃነም እንደዚህ በግለቷ መጠብቀኝ ሆኖ ሳለ ለምን አላለቅስም ብሎ ነበር። ትልቁን ጭንቃችን ከጀሃነም እናመልጥበትን መንገድ እናደርግ። ትልቁን ጭንቃችን የአላህን Subhanahu Wa Ta'ala ውዴታ የምናደርግበትን ነገር እናደርግ። ከጀሃነም ካመለጥና ጀነት ከገባን ትልቅ የሆነ እድል ነው። በጣም ራሳችንን ልንጠብቅና ለራሳችን ትልቅ ቦታ ልንሰጥ ይገባናል። በዱንያዊ ጉዳይ ላይ ሁሌም ለውጥ ሳናመጣ መኖር አንወድም። በአኺራ ጉዳይ ላይ ግን ሁሌም ያውነን ለውጥ እናምጣ። ራሳችንን እናሳድግ። ራሳችንን ወደ አላህ Subhanahu Wa Ta'ala የበለጠ እናቅርብ። ጭንቁ ስቃዩ ሲበረታባቸው መውጣትም ሆነ ስቃዩ እንደማይቀንስላቸው ሲያውቁ ምን ይላሉ? ربنا غلبت علينا شقوتنا ጌታችን ሆይ በቃ ጠማምነታችን አፈንጋጭነታችን አሸንፎን ነው ለዚህ ስቃይ የበቃ ነው። እባክህ ጌታችን ሆይ ምንም ዑዝር ማቅረብ አንችልም፣ ምንም ምክንያት ማምጣት መፍጠር አንችልም። እባክህ በቃ ጠማማ ነበር፣ በቃ ጠማምነታችን አምነናል አውጣን ይላሉ። ይሄ ምኞታቸው በተአምር አይጠቅማቸውም። ምኞታቸው ላይ የባሰ እንዲመነመን ይደረጋሉ። ሞት የሚባለው ነገር እንዲታረድ አላህ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም የጀነትና የጀሃነም ሰዎች ከገቡና ቁጭ ካሉ በኋላ መሃል ላይ የሆነ ወፍራም በግ ይመጣና ይቆማል። የጀነት ሰዎች ተጠርተው ይሄን ታቁታላችሁ ነው ሲባሉ አዎ እናቀዋለን ብለው ይረበሻሉ። ውጡ ልንባል ነው ሲሉ አይደለም ይሄ ማን ነው ሲባሉ ሞት ነው ይላሉ። የጀሃነም ሰዎችም ተጠርተው ይሄን ታቁታላችሁ አዎ ማን ነው ሞት ነው ይላሉ። ከዛም ሁለቱም ያዩ የጀነት ሰዎች ሆይ ካሁን በኋላ ሞት የሚባል ነገር የለም፣ በመዝናናት ላይ በመደሰት ላይ መዘውተር እንጂ። እናንተ የጀሃነም ሰዎች ሆይ ካሁን በኋላ ሞት የሚባል ነገር የለም፣ በስቃይና በመከራ ላይ መዘውተር እንጂ ይባላሉ። ከዛም ሞት የሚባለው ይታረዳል። ናም ይህንም ከአላህ ጋር ያላቸው ግንኙነት ይቋረጣል። ድምጻቸውም ከእንግዲህ አይሰማም። የጩኸትና የድረሱልኝ ጥሪ ብቻ ነው የሚያሰሙት። ከመውጣት ተስፋ ቆርጠዋል። መጨረሻ ላይ አላህ Subhanahu Wa Ta'ala ቅጣቱ እንዲበረታ ያደርጋል። በሮቹ እንዲዘጉ ይደረጋሉ። ይህንም ፈየጥጉ ሆነው ወደ ላይ ወደ ታች ያሉ የእሳት እንፋሎት ያንተከተካቸው መላእክቶች ወደ ላይ ሊወጡ ሲሉ በመዶሻ እየመቷቸው ከስር ወደ ላይ እንፋሎቱ ያደረጋቸው በየአጥሩ አጥግ በየጉርጓዱ አጠገብ ሆነው ይንጫጫሉ። እንባቸው አልቆ ደም ያለቅሳሉ። ምንም ያልቀሱ ምንም ይጩሁ ምንም ይንጫጩ አይሰሙም። በዱንያ ላይ ተው ሲባሉ እንቢ ብለው ነበረ። ይህንም ወደ ራሳቸው ተመልሰው سواء علينا أجزعنا أم صبرنا ما لنا من محيص ያው ነው እኛ ብንጮህም ብናለቅስም ብንታገስም ምንም ማምለጫ የለንም ይላሉ። አሁን والله
لقد خاب من أولاد آدم من مشى إلى النار مغلول القلادة أزرقا كسول جوش آدم لجهنو ودى جهنم يهيد توارد تاسرو تواردو ودى جهنم يجهنم الأسات لبسو أساتهم ياكاتلو لبسهم ياكاتلو يجهنم وهابدت أب الساعات يسون نتقود أو تقشل ألتو يودقال الله سبحانه وتعالى يتبكن كجهنم من دنبة من قد الله سبحانه وتعالى يا سيين ابن عباس من يلالو مسجر شالي مزقيا جهنم لسو لجوش اندزه بتقلت الله جونا يسو لجوش بيايوات فدنقات يموت نبات إلى عبد الله ابن عباس لو أبرزت النار للناس ما رآها أحد إلا مات جهنم تقلت ألت بعينه رو كلهم زون دايس فدنقات يموت نبرا كعب دمو نفسي بأجوب على شو الله ملالو أسات بمسراق بتنورنا أنت مأراب بتنور كزام جهنم بتقلت فدنقات يخاف فنجا هنقوله يوت نبرا كقلتها يمتا فزيه ملكو جهنم استلمنور ودو يتقبل سو مننيا جنو لمن راساتنا أنمكرم لمن راساتنا أنقستم الزيه قفتن كمككل بعد دنيا كوانجلوچ نصومنا جنة لا يقفتن بالله وديتا بالله بسدن نعمات أقا إنا فترالن راساتنا كجهنم إنادن كجهنم من دنبت قدانا قلتنا قرآن حديث العلم النمارنا كدقاق سوجقا أنهن الله دقون من قد يمران اللهم ارحم عبدك المسيء المفرط الراجي ولا تخزه يوم يبعثون وأدخله برحمتك الجنة جنة النعيم برحمتك يا أرحم الراحمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته